ሰላም! የዩኬ የሥራ ማመልከቻ ሂደትን ለመረዳት ተቸግረዋል? በጥሞና ይከታተሉኝ። ስደተኛ፣ የሥራ ፈላጊ ወይም ከውጭ ሥራ ለመስጠት የምትሞክሩ እና እንዴት እንደሚጀምሩ የማታውቁ ናቸው? እኔ ሄሉ በኤሜሪት ክሮስ ነኝ እና ከ20 ዓመታት በላይ የሥራ አጥነት ውስጥ ያሉ ሰዎችን ወደ ሥራ ለመመለስ እየረዳው መስራት ጀመርኩ። በዚህ ውስጥ ስደተኞች፣ የሙያ መቀየሪያ ሰዎች፣ ብዙ ጊዜ የተቀረጹና ተዘርዝረው የተቀሩ ሰዎች ይገኛሉ። የሥራ ቦታ ማግኘትን የሚያቆሙ ችግኞችን ለመፍታት እርዳታ እሰጣለሁ። ደካማ ሲቪ፣ ያልተገለጸ ልምድ፣ ደካማ የቃለ መጠየቅ መልሶች እና የዩኬ መደበኛ መስፈርቶችን የማይሟሉ መያዣዎች። ስለሆነ ነው የሴክተር ስፔሲፊክ ሲቪ ፓክስ እና ፉል አፕሊኬሽን ፓክስ ያቀረብኩት። እነዚህ ፓኬጆች እንዲታዩ፣ እንዲመረጡ እና የሚገባውን ሥራ እንዲያገኙ በተለይ ለእናንተ ተዘጋጅተዋል። ከግምት መስጠት መቆምና ትክክለኛ ውጤት መጀመር ከፈለጉ የሴክተር ሲቪ ፓኬጆን ያውርዱ። ሊንክ በባዮ ውስጥ ነው።